ሰኔ 10 ቀን 1944 ዓ.ም ከቀኑ 12 ሰዓት ከቡዳፔስት ተነስቶ ለሰዓታት ሲጓዝ የቆየው ባቡር አውሽዊትዝ ግቢ ውስጥ ቆመ። የባቡሩ በሮች በድንገት ተከፈቱ። በሺዎች የሚቆጠሩ ሰዎች በግራ መጋባትና በፍርሃት ወደ ውጭ ወረዱ። በአየሩ ላይ የሚንቀለቀለው ጭስና የሚከረፋው የሰው አመድ ሽታ አካባቢውን ወሮታል። የናዚ ወታደሮች በጩኸትና በጭካኔ ሰዎችን እያስፈራሩ ካላቸው ጥቂት ንብረት ጋር እንዲለያዩ ያዛሉ። ቦርሳዎቻቸው በባቡር ሀዲዱ ዳር እንዲጣሉ ተደረገ። በሀዲዱ ላይ የቆመው ሉካሽ ነው፣ ገና የ16 ዓመት ታዳጊ። ከጎኑ ደግሞ አባቱ ሳንዶር ይገኛል። ከቤተሰቦቻቸው የተረፉት እነዚህ ሁለቱ ብቻ ናቸው። ከጥቂት ቀናት በፊት ሉካሽ ተማሪ፣ አባቱ ደግሞ ፋርማሲስት ሆነው በትልቅ አፓርትማ ውስጥ በሰላም ይኖሩ ነበር። ትናንት ግን የሁሉ ሰላም አበቃ። ሉካችና አባቱ ከሌሎች ወንዶች ጋር ተሰልፈው በፍጥነት እንዲንቀሳቀሱ ተደረገ። ከጎናቸው ደግሞ ሕፃናት፣ ሴቶችና አረጋውያን ያሉበት ሌላ ሰልፍ አለ። ከፊት ለፊታቸው የናዚ ሕክምና መኮንን መጤዎቹን እየመረመረ ይገኛል። ሉካች ስለ ናዚዎች ግፍ ወሬውን ሰምቷል። ነገር ግን እንዲህ ያለውን አሰቃቂ ድርጊት በዓይኑ ያያል ብሎ አልጠበቀም። አሁን የቆመው በአውሽዊትዝ በርናካው ውስጥ ነው። ነገር ግን ያልተረዳው ነገር ቢኖር ይህ ከ140 ሄክታር በላይ መሬት የሸፈነው ግዙፍ ቅጥር ግቢ በሺዎች የሚቆጠሩ ሰዎችን ለማሰር ለመበዝበዝና ለመጨረስ የተገነባው መሆኑን ነው። በስተቀኝ በኩል በ1940 ዓ.ም የተመሰረተው የመጀመሪያው እስር ቤት አውሽዊትዝ 1 ይገኛል። መጀመሪያ ላይ የፖላንድ ተቃዋሚዎችንና ፖለቲከኞችን ለማሰር ያገለግል የነበረ ቢሆንም እስረኞች ሲበዙ በ1942 ዓ.ም በርናካው ተጨመረ። አሁን አውሽዊትዝ 1 ለናዚ መኮንኖች እንደ አስተዳደር ማዕከል ሆኖ እያገለገለ ይገኛል። ሉካችና አባቱ ከፊት ደረሱ። ይህ ተራ ሰልፍ አይደለም። በዶክተሩ የእጅ ምልክት ሕይወት ወይም ሞት ይወሰናል። ወደ ግራ ካመለከተ ለከባድ ስራ ትተርፋለህ፣ ወደ ቀኝ ካመለከተ ግን በቀጥታ ወደ ጋዝ ክፍሉ ትላካለህ። ዶክተሩ ትኩር ብሎ ተመለከታቸው። ወደ አውሽዊትዝ ከሚመጡ ሰዎች መካከል ከ80 በላይ የሚሆኑት ወዲያውኑ ነበር የሚገደሉት። ከደቂቃ በፊት የሉካች የትምህርት ቤት ጓደኛ ቶማስና ትኩስ ዳቦም ተመጣላቸው ጎረቤታቸው ወይዘሮ ኮቫት ለስራ የመጡ ተብለው ወደ ቀኝ ተልከዋል። ዶክተሩ ወደ ግራ መለከተ። ወታደሮችም እየገፉ ወሰዷቸው። ይህ እድለኝነት ቢመስልም ወደፊት የሚጠብቃቸው ሰቆቃ ግን ከሞት የከፋ ነበር። ሉካችና ሌሎቹ እስረኞች ወደ ካምፑ ምዕራባዊ ጫፍ ተወሰዱ። ሳውና በሚመስለው ህንፃ ውስጥ ልብሳቸውን እንዲያወልቁ ተገደዱ። ፀጉራቸው ተላጨ። በቆዳቸው ላይም መለያ ቁጥር ተነቀሰባቸው። በጥቂት ደቂቃዎች ውስጥ ሉካች ሰውነቱን ተገፎ ቁጥር ብቻ ሆነ። ወደ ማደሪያቸው ሲወሰዱ ካናዳ የተባሉ 30 መጋዘኖችን አለፉ። እነዚህ መጋዘኖች በሺዎች የሚቆጠሩ ሰዎች ተገለው ሲመጡ ጥለውት የሄዱት ንብረት የተከመረባቸው ስፍራዎች ናቸው። እዚያም እስረኞች ንብረቶቹን ለይተው ለናዚ ጦርነት እንዲላክ ያዘጋጃሉ። ሉካችና አባቱ ወደ አዲሱ ቤታቸው ገቡ። ክፍሉ በሰው የተጨናነቀና የሰዎች ጥላ ብቻ የሚታይበት ነበር። ባለ 3 ድርብ የእንጨት አልጋዎች ላይ ሰው በሰው ላይ ተደራርቦ ይተኛል። አየሩ በላብ በበሽታና በቁስል ሽታ የታፈነ ነው። ወለሉ በቆሻሻ የተሞላ ሲሆን ግድግዳዎቹም ብርድ አይከላከሉም። በአንድ ደካማ መብራት ስር ከላይኛው አልጋ ላይ ቦታ አግኝተው ተኙ። ይህ ስፍራ የበርናካው አይሁዶች ካምፕ ሲሆን በአጠቃላይ 300 የእንጨትና የጡብ ማደሪያዎች አሉት። እስረኞቹ በአይነት ተከፋፍለዋል። ሴቶች በሴክተር B1A እና በሴክተር B1B፣ ሮማኒ ወይም ጂፕሲዎች በሴክተር B2E፣ ሌሎች ግብረሰዶማውያን ወንጀለኞች፣ የይሖዋ ምስክሮች በተለያየ ቦታ ተለይተው ተቀምጠዋል። እያንዳንዱ ቡድን ማንነቱን የሚገልጽ የተለየ ባጅ በልብሱ ላይ ያደርጋል። ሉካች ብዙም አልተኛም። ጠዋት ዝናብ እየዘነበ ለሰልፍ ወጡ። ብርዱ አጥንት ይሰብራል። ከፊቱ የነበረ አንድ እስረኛ ዝሎ ጭቃ ውስጥ ወደቀ። ማንም እስረኛ አልተንቀሳቀሰም። አንድ ወታደር በደብተሩ ላይ ምልክት አደረገ። ሌላ እስረኛ መጥቶ አስክሬኑን ጎትቶት ሄደ። ሉካች ሞትን ለመጀመሪያ ጊዜ በዓይኑ አየ። እዚህ ለመኖር መታገስ፣ ትኩረት አለመሳብና አለመታመም ብቸኛ አማራጮች እንደሆኑ ተረዳ። ሉካች አውሽዊትዝ ሞኖዊትዝ ወደሚባለው 3ኛው የካምፕ ክፍል ለስራ ተመደበ። አባቱ የት እንደሄደ ስለማያውቅ ከፍተኛ ስጋት አደረበት። ወደ ስራ ቦታው ሲሄድ የሙዚቃ ድምፅ ሰማ። ሴት እስረኞች ኦርኬስትራ ሲጫወቱ አየ። ይህም ካለው አስከፊ ሁኔታ ጋር
በእጅጉ ይቃረናል። አንድ ዋሽንት የምትጫወት ልጅ አይቶ ፈገግ አለችለት። እሱም መለሰላት። ሞኖዊትስ ለጀርመን ጦርነት የሚውል ሰው ሰራሽ ጎማና ነዳጅ የሚያመርት ግዙፍ ፋብሪካ ነው። ሉካች ለ6 ሰዓታት ያህል ያለ እረፍት ከባድ ጆንያዎችን እንዲያመላልስ ተገደደ። ካረፈ ይደበደባል። ፋብሪካው ከክራኮ ከተማ 25 ማይል ርቆ በፖላንድ ደቡባዊ ክፍል መገኘቱ ለትራንስፖርት አመቺ እንዲሆንና ከዓለም ዓይን እንዲሰወር ተብሎ የታቀደ ነበር። ሉካች በሥራ ብዛት የደከመ ሰውነቱን ለማስታገስ በሐሳብ ይወጣል። እንዴት ዓለም ስለዚህ አስከፊ ግፍ ምንም ሳታቃረጭ ብሎ ያስባል። የካምፑ መገኛ ደቡባዊ ፖላንድ ውስጥ ከክራካው ከተማ 40 ኪሎ ሜትር ገደማ ርቆ መሆኑ በአጋጣሚ አልነበረም። ካምፑ የተመሰረተበት ቦታ አስቀድሞ የባቡር መስመር የነበረው በመሆኑ እስረኞችንና ቁሳቁሶችን ለማጓጓዝ አመቺ ነበር። ለከተማው ቅርብ መሆኑ መኖሪያ እንዲሆን ሲረዳው፣ ለብቻው ተነጥሎ መገንባቱ ደግሞ ሚስጥሩን ከዓለም ለመደበቅ ረድቶታል። በዚያው ማለዳ 2 እስረኞች ስለው ሲወድቁና ለሞት ሲተዉ ተመለከተ። እንደ ቀድሞ አንስቶ የሚወስዳቸው ሰው አልነበረም። ቀትር ላይ የሥራ ማቆሚያ ደውል ተደወለ። ሉካች የበሰበሰ ተርፒንና የድንች ልጣጭ ያለበት ውሃማ ሾርባ ተሰጠው። እየበላ ሳለ 2 እስረኞች ስለ አስከፊ የሕክምና ሙከራዎች ሲያወሩ ሰማ። በካምፑ ሆስፒታል ውስጥ ጆሴፍ ሜንጌሌ የተባለ ዓለም ካየቻቸው እጅግ ጨካኝ ሐኪሞች አንዱ ይገኛል። ሜንጌሌ በመንታ ልጆች ላይ የነበረው አባዜ ልዩ ነበር። ከጥቂት ቀናት በፊት በመንታ ልጆች ላይ የታይፈስ በሽታ በመርፌ በመክተት ዘራቸው ለበሽታው ያለውን ተጋላጭነት ለመመርመር ሞክሯል። አሁን እድገቱን እየተከታተለ ነው። አንደኛው መንታ ቢሞት ሌላኛው ወዲያውኑ ተገድሎ የአካል ክፍሎቻቸው ጎን ለጎን ተነጻጽረው እንዲመራመሩ ይደረጋል። ዓላማው የዘር ንጽህናን ማረጋገጥ ሲሆን ሙከራዎቹም ምንም አይነት የሞራል ገደብ አልነበራቸውም። በሞኖዊትስ የሥራው ቀን ይረዝማል። የሉካች ችግሮች በእያንዳንዱ እርምጃ እየከበዱት መጡ። ድንገት ለሰከንድ ያህል ቢዘናጋ በእጁ የያዘው ከባድ ቁስ መሬት ላይ በጩኸት ወደቀ። ወዲያውኑ አንድ የናዚ ወታደር በንዴት እየሮጠ መጣ። ሉካች ራሱን ለመከላከል እንኳን ጊዜ ሳያገኝ ድብደባው ዘነበበት። ወታደሩ ድብደባውን አላቆመም። መጮህ ደግሞ ሌላ ቅጣት ይጋብዛል። ሉካች በጭቃው ላይ ተዝለፍልፎ ቀረ። ለረጅም ጊዜ እዚያው ከቆየ ተጎትቶ እንደሚወሰድ ያውቃል። አባቴ ቢኖርና ቢያጽናናኝ ብሎ ተመኘ። ድንገት ግን አንድ አስፈሪ ሐሳብ መጣበት። አባቴ ቢሞትስ የሚል። ከምሽቱ 1 ሰዓት ላይ ሉካች ወደ ማደሪያው ሲመለስ አባቱን አገኘው። አባቱ ወለሉ ላይ በደም ተለውሶ ተቀምጧል። ሉካች አቅፎት አለቀሰ። አባቱ ግን ለመቆም እንኳን አቅም አልነበረውም። በዚያ ቀን የባቡር ሐዲድ ሲዘረጉ ውለው አንድ ሰው ለማምለጥ ሲሞክር ተይዞ እዚያው ተገደለ። ሌሎቹም አባቱን ጨምሮ ክፉኛ ተደበደቡ። ሉካች አባቱን አልጋው ላይ አስተኝቶ ምግብ ፍለጋ ሮጠ። በካምፑ ሰሜናዊ ከፊል ከሚገኙት ኩሽናዎች የደረቀ ዳቦና ትንሽ ቋንጣ አግኝቶ በፍጥነት ተመለሰ። አባቱ አገግሞ አልጋው ላይ ሳለ ሉካች በክፍሉ ጥግ ላይ ጥቂት እስረኞች ተሰብስበው አየ። ከእንጨት በተጠረቡ ቁርጥራጮች ጭቃው ላይ በተሰመረ ሰንጠረዥ ቼዝ ይጫወታሉ። ከእስረኞቹ አንዱ ሉካች እንዲቀላቀላቸው ጠራው። ለጥቂት ደቂቃዎችም አውሽዊትስ ውስጥ መሆናቸውን ረሱ። እስረኞች መሆናቸውን ረሱ። እነሱ ተጫዋቾችና ስትራቴጂስቶች ነበሩ። በሚቀጥሉት 2 ወራት ሉካች በጉጉት የሚጠብቃቸው እነዚህን ጥቂት ደቂቃዎች ብቻ ነበር። 1944 ዓ.ም በጋ ለሉካችና ለአባቱ ሲኦል ነበር። የናዚ ጦር መሳሪያ በምስራቅ በኩል እየፈረሰ የሶቪየት ጦር ወደ 100,000 ካሬ ኪሎ ሜትር የሚጠጋ መሬት እያስመለሰ ወደፊት ይገሰግሳል። ለናዚዎች ጊዜው እያለቀ ነበር። ውስጥ ለታሰሩት እስረኞችም እንዲሁ። ነሐሴ 1 ቀን 1944 ዓ.ም ከጠዋቱ 12 ሰዓት ሉካች አባቱ ራሱን እየሳተ መሆኑን ተረዳ። አባቱ ጭቃው ላይ ወደቀ። ሉካች ወደ እስረኞች ሆስፒታል ሊወስደው ቢያስብም ሆስፒታሉ ራሱ በበሽታና በቆሻሻ የተሞላ፣ በሌሊት አይጦች የታመሙትን ሰዎች እግር የሚበሉበት አስከፊ ቦታ ነበር። አንድ የናዚ ወታደር መጥቶ አባቱ እንዲቆም ጮህበት። አባቱ ለመቆም ቢሞክርም እጣ ፈንታው ግን ተወስኖ ነበር። ወታደሩ በሰጠው ምልክት 2 ሌሎች ጠባቂዎች መጥተው አባቱን ጎትተው ወሰዱት። ነገር ግን የወሰዱት ወደ ሆስፒታል አልነበረም። አባቱ ክሪማቶሪየም ቁጥር 2 ወደሚባለው አስክሬን ማቃጠያ ሕንፃ በሚያመራው ረጅም ሰልፍ ውስጥ
እንዲገባ ተደረገ። እነዚህ ሕንፃዎች እስረኞቹ እንዳይደነገጡ ተብለው በሚያታልል መልኩ የተገነቡ ናቸው። በውስጣቸው ዛይክሎን የተባለ መርዛማ ጋዝ የሚረጭባቸው ምሰሶዎች አሉ። በሩ ከተዘጋ በኋላ ወታደሮቹ ጋዙን ይለቁታል። በ5 ደቂቃ ውስጥ ክፍሉ በሬሳ ይሞላል። በ1944 ዓ.ም በዚሁ ካምፕ ውስጥ በቀን ከ3000 እስከ 5000 የሚደርሱ ሰዎች ይገደሉ ነበር። የሉካች አባትም በዚያ ቀን ተገደለ። በጥር 1945 ዓ.ም የሶቪየት ጦር አውሽዊትስ ገባ። ጥቂት በረሃብ ያለቁ እስረኞችን አገኙ። ይህ ነፃነት ነበር። ነገር ግን ለሉካች ዘግይቶ ነበር። እሱ 400 ኪሎ ሜትር ገደማ ርቆ በክረምት ብርድ በሞት ጉዞ ላይ ነበር። ሉካች እስከዚህ መጓዝ ቢችልም ሰውነቱ ግን ከዳው። መንገድ ዳር በረዶ ላይ ተደፋ። ወታደሩ እንዲቆም ቢጮህበትም ሉካች አቅም አልነበረውም። በመጨረሻም የሰማው ድምፅ የጠመንጃ ድምፅ ነበር።